ሰላም ሰላም ውድ የተከበራችሁ ቤተሰቦቼ ሰላማችሁ ብዝት ተረፍርፍ ይበልልኝ። እንዴት አላችሁልኝ? ደህና ናችሁ ወይ? ነው ያለው። እግዚአብሔር ይመስገን ደህና ነኝ። ዶች እንግዲህ ለቤቴ አዲስ ለሆናችሁ ሰብስክራይብ፣ ላይክ፣ ኮመንት ያደረጋችሁ አበረታቱኝ ማለት ነው። ነባሮቹን አብራነታችሁ እንዳለ ይቀጥል እያልኩኝ ዛሬ ደግሞ ያው መጥቻለሁ ማለት ነው። ምንድነው ብዙ ጊዜ እኔ የምሰራው የእነሱ ምግብ በነገራችን ላይ ስሰራ ለምን እንደሆነ ባላውቅም አይመጣልኝም እንደዚህ ለመስራት ቪዲዮ ለመቅረጽ ማለት ነው። ብዙ ጊዜ አይምሮ ላይ የሚመጣው የኛ ነገር ስሰራ ነው። እና አሁን ምን እየሰራሁ መሰላችሁ? ቀይ ምስር ባልጫ ማለት ነው። ባልጫ በቃሪያ አድርጌ ልሰራ እየተዘጋጀሁ ነው ማለት ነው። ሽንኩርቱን እየከተፍኩ ነው። እና ደግሞ ሌላ ነገር ደግሞ ምን የሰራሁ መሰላችሁ? እዚህ ጋር እንትን አላጃ አለ። አንዳንድ ጉንፋን ያዛቸው ሰዎች አሉ፣ አንለቅም ያላቸው ለነሱ ነው የምሰራው። ይሄ አጃንም በጥብጬው ነው። ውሃ ደግሞ ጥጃለሁ ማለት ነው። ከዛ ደግሞ ያው ሂደት ማሳያችኋለሁ ማለት ነው ዶች። እሺ ቤተሰብ እዚህ ጋር ደግሞ ያው ሌላ ሽንኩርት ከትፍ ያለው ለምንድን ነው ካላችሁኝ፣ ይሄ ደግሞ ለፍርፍር ድርቆሽ ፍርፍር ልሰራ ድርቆሽ አልጫ አልሰራም። በነገራችን ላይ እንዲህ ልጨምረው መሰለኝ ሊደፋብኝ ሆነና ነው ብቻ እንትን ያልኩት የዛፍት ነው የሚባለው። እና አልጫ ፍርፍር ሳይሆን ቀይ ፍርፍር ነው የምሰራው። በሂደት አሳያችኋለሁ ውዶች። እናንተ ብቻ ተከታተሉ። እናንተ ብቻ ገብታችሁ ማበረታታት ነው እሺ። እና ውዶቼ እዚህ ጋር ሽንኩርት ያልጫ እያበሰልኩ ነው። እዚህ ጋር ደግሞ የቀዩ ማለት ነው ተመልከቱ። እዚህ ጋር ደግሞ የአጃል እየሰራሁ ነው። እኔ እህታችሁ አገር ብለቅም ሙያ አለቃኩም ልላችሁ ፈልጌ ነው። እቺ ድስት ደግሞ እንዴት ደስ እንደሚል በቃ ያጣፍ። አንዳንድ ድስት የሚያጣፍጥ ድስት የለም፣ እንደዛ ነው። በነገራችን ላይ ይሄ አጃ የሰራች ወይም ያመጣችው ልጅ እጇ ይባረክ። እውነት አጃው በጣም ነው የሚያነሳው። እኔ ትንሽ ለመስራት ፈልጌ በጠብጠዋለሁ። እናቴ እንዴት አባቱ ውሃ እንደሚያነሳ በነገራችን ላይ እኔ የምታውቁኝ የምትፈልጉ ልጆች ካላችሁ አውሩን ማለት ነው። በውስጥ ማውራት ትችላላችሁ። እኔን ያጃ እህል አለ፣ የገንፎ እህል አለ፣ የበሶ አለ፣ በርበሬ አለ፣ ቡና የምትፈልጉት ነገር አለ እና እናንተ ብቻ በውስጥ አውሩኝ እኔን ማለት ነው። ልጅቷ በጣም ጎበዝ ናት ማለቴ። እንደዚህ ያለ ስራ ለመስራት ሲነሳሳ አንድ ሰው በነገራችን ላይ ማበረታታት አለብን ማለት ነው። ሁላችንም ማበረታታት አለብን። እና አጋጣሚ ሆኖ ልጅቷ እኔ እንትን ላይ ነው ያገኘኋትኝ፣ ቲክቶክ ላይ አግኝቼ ቁጥሯ እንትን ስል ሳወራ እዚሁኛ ሰፈር ናት ለካ፣ አላወኩም ነበረ። እና እኔ ትንሽዬ ነው ለመበረታታት ያክል ትንሽዬ ቀን የገዛኋትኝ። ግን እንትኖ በተለይ እኔ የገንፎ እህል በነገራችን ላይ የገንፎ እህል አላት፣ የበሶ እህል አላት፣ ቡላ ከፈለጋችሁ ሁሉም ነገር አላት። ቤት ውስጥ ተዘጋጅቶ የሚመጣ ነገር ነው። እና የምትፈልጉ እኔ የምታቆኝ በውስጥ እኔን ማውራት ትችላላችሁ ማለት ነው። በተለይ በነገራችን ላይ አጃ በዚህ ሰዓት ያስፈልጋል፣ እውነቱን ለመናገር ማለት ነው። ሰው ጉንፋን እየተያዘ ነው ምን እንደሆነ ባላቅም። እና አጃም እንግዲህ ብትጠጡን ይጠቅማቸዋል። ፕሮቲን ስላለው የገብስ እህል ስለሆነ ያው ብርድን ስለሆነ ራሳችሁ ከብርድ ትከላከላላችሁ ማለት ነው። እኔ አጋጣሚ ነው ይሄ አንዳንድ ጉንፋን የያዛቸው ሰዎች አሉ፣ ለእነሱ ነው ይሄን መሰራ ማለት ነው። በነገራችን ላይ ትላንትን ሰርቼ ትላንት አጋጣሚ ሆነው በአንዳንድ ምክንያት ሳሊጥ ቀርቼ ያፈላሁት ግጥም አድርጌ ነው የጠጣሁት ነው የራሱ ማለት ነው። እና በነገራችን ላይ አሁን ጠዋት ነው ገና 2 ሰዓት ምናምን ነው። በነገራችን ላይ እዚህ ጋር እንትን ብሎብኝ ነው ስበጠብጠው ጓጉሎ ነው አይደለ? እኔ በማጥለያ ነው የማጠላው። ዝም ብዬ እንዳፈላው ፌርሙስ ውስጥ አላደረግም። በማጥለያ ነው መጨረሻ ላይ ያው በማጥለያ ጠለዋለሁ ማለት ነው። ይሄን ይመስላል እንግዲህ።
ያው እንግዲህ ውዶች የሁላችሁ ሶስቱም በአንድ ላይ እየሰራሁ ነው። ተመልከቱ። እኔ ጋችሁ ሶስቱም በአንድ ላይ እዚህ ጋር ደግሞ ፈለቅልቅ እያለች ነው። ይሄ ልጨርስ ነው፣ ሊያልቅ ነው ማለት ነው። ሊያልቅ ነው። ወደ ፌርሙዝ አደርጋለሁ። ስኳር አድርጌያለሁ። በደንብ ትክትክ እንዲል ወይም በደንብ እንዲበስል እየጠበቁት ነበረ። ኦልሬዲ ይላል ፈረንጅ፣ በደንብ እየበሰለ ነው ማለት እዚህ ጋር እንደዛው። እዚህ ጋር ደግሞ ገና የፈርፍ ስለሆነ በርበሬ የተቁላላ ነው። እዚህ ጋር ደግሞ ሽንኩርት አለ። ሽንኩርት ልጨማምር። እኔ ያለ ሽንኩርት በነገራችን ላይ ወጥ መስራት ብዙም አይመቸኝም ነው የሚባለው። እንደዛ ነው። በርበሬ ጨምሬያለሁ። አይታችኋል። ቅድም ሲጨምር ለመቅረጽ ስለማይመችም ይሄ ሽንኩርት አልጫም ላይ ቀይም ላይ ሽንኩርት ያስፈልጋል። በነገራችን ላይ ሽንኩርት ጨምሬያለሁ። እኔ ሽንኩርት በነገራችን ላይ ፈጭቼ በረዶ ቤት ማድረግ በጣም ነው የሚቀለው። በነገራችን ላጣርቃችሁ አብታችሁ መስራት ትችላላችሁ ማለት ነው። እሺ ጥቅጥቅ እያለች ነው። እዚህ ጋር ደግሞ ምስራችን ይሁን ምስራችን እንጨምራለን። እዛ ስራ ቀለበኛ አካባቢ በሙሉ ሶስት ስራ አንዱ ሰርቼ በመጨረሻ ይቀመል ሶስቱም በአንድ ጋዝ አድርጌ እንዴታችሁ እንደዚህ አድርጌ ጨራርሼ ተላልሼ በነገራችን ላይ ያስተካከልኩ ነበር መጀመሪያ ዜናቱ ክፍል እያጸዳሁ ነበር። ወደ ክፍልን ጨርሻለሁ። በጣም ነው የተነሳሁት። በነገራችን ላይ ቅዳሜ ነው በያዘቦት ቀን እኮ ቅዳሜ ቀን ተኝ ነው የሚለኝ። በነገራችን ላይ ተነሽ የሚለኝ ነገር የለም። ዝም ብለሽ ተኝ ሰላም አትነሽ ተኝ የሚለኝ ነገር ነው ያለው። ኦኬ ይሄ በቃዋል። አንቺው በቃዋል ነገር አለቀ። ተቆረሰ አይደል የሚባለው። እና በነገራችን ላይ ሽንኩርቱን ጨምሬ ላይ ታችኋል። እዚህ ጋር ደግሞ በቃ እንበላችሁ የሀገራችን እንትን ነው። ኮረሪማ ፍርፍሩም ላይ አልጫ ላይ ትንሽ እንዲጣፍጥ ነው። ፍርፍሩ ላይ እንዳያርግበት ፍርፍሩ ላይ የነሱ ሰባ ባህራት የሚባሉ አሉ። እነሱ እንዲጣፍጥ ማለት ነው። እዛ ጋር ይታያቸዋል። ይኸው አጃው ጨርሻለሁ። በነገራችን ላይ እጄም ጨርሻለሁ። አጃ እንዴት እንደምንል ልንገራችሁ። ጥርት ያለ ስራ ለመስራት ስል የጓጎለ እንዳይኖር ብዬ በማጥለያ ማረገው ማለት ነው። ነገራችን ላይ በማጥለያ አድርጌ እንትን እለዋለሁ። ኖርማሊ ሶስት ስራ ሲሆን አንድ አይነት ስራ ሲሆን እንጂ ሶስት አይነት ስራ ሲሆን በተለይ እንደዚህ የሚጠጣ ነገር ጥንቃቄ ያስፈልገዋል ማለት ነው። ይኸው አደራ እናቴ ድረሽ ሞልቶ ብቻ ጉድ እንዳለው ሎቱ ስብዓት ያላልኳቸው። ይህ በነገራችን ላይ ትንሽ ናት እንትን ነው። እና ቤተሰቦቼ ይኸውላችሁ ፍርፍሩ ሰርቼ ጨርሼ እንደውም ቋጥሬዋለሁ። ፍርፍሩ ስጨምር አልተሳየኋችሁም። በነገራችን ላይ አልተመቸኝም ነበረ። ይኸው የድርቆሽ ፍርፍር ነው። እኔ ነኝ ቤት ውስጥ ያዘጋጀሁት። እንዴት እንደሚጣፍጥ አትጠይቁኝ። በስመ አብ ወወልድ ወመንፈስ ቅዱስ። በዛ ላይ ኮረሪማ አለ። ኮረሪማ ስላለው ብቻ ይጣፍጣል። እና ላችሁ ይሄንን ይመስላል ማለት ነው። እና እችት ምስሯም ትንሽ ጠበቅ ትበል ብዬ ነው እንጂ አልቋል። ኖርማሊ አለቀ፣ ይበቃዋል። ምስር ብዙም ማማማት የለበትም እና ምስራችንን ማጠቀም ማለት ነው ልጆችዬ።
ስራ በዘዴ። እቺ ደግሞ የቀረችን ቁጭ አረጋታለች። የራሷ ስራ አላት በነገራችን ላይ። ይኸው ጨርሻለሁ። አልጫዬን አጠፋለሁ። ቃሪያ ጨምራለሁ። አልጭ ራሱ ሲጣፍጥ ማርያም ነው የምላችሁ እንዴት አባቱ እንደሚጣፍጥ እና እንግዲህ ከወደዳችሁት ላይክ ኮመንት አድርጉልኝ። እንዴት አባቱ እንደሚጣፍጥ በነገራችን ላይ ኖርማሊ በእንጀራ በልቼው ሳይሆን እንዲህ በቃ ቀምሼው ነው። ጨው ቀምሼው እንዴት አባቱ እንደሚጣፍጥ አትጠይቁኝ። ሰላምዬ እጅሽ ይባረክ ለራሴ ቃረቲ አልጫ አይመስልም። ቲማቲም ስላለው ነው በነገራችን ላይ ቲማቲም አለው፣ ኮረሪማ አለው። የኔ ጎበዝ ሰላምዬ፣ የኔ አንበሳ ነሽ እኮ ለራሴ። እናቺ ደግሞ ከቅድም የተቀረችው ማለት ነው። ከቅድም የተቀረችው ፍርፍር እቺ የቤት ውስጥ ያደረኩት በነገራችን ላይ እንዴት አባቱ እንደሚጣፍጥ አትጠይቁኝ ማርያምን። እና እንግዲህ ቪዲዮ ይሄን ይመስላል ውዶቼ። ከወደዳችሁት ላይክ፣ ሼር፣ ኮመንት ማድረጋችሁን እንዳትረሱ ማለት ነው። በዋነኝነት ያው አጃው በነገራችን ላይ ሰርቼ ጨርሼ በፊልም ዛርጌዋለሁ። ቅድም ነው ያደረኩት አይታችኋል። ብዙ ጊዜ ለመቅረጽ አይመችም እንደዚህ እና ምግቦችን እነዚህን ይመስላሉ። ይሄ ፍርፍራችን የሚያምር ከለር ነው በነገራችን ላይ እንትኑ ላይቱ ስለቀነሱት ነው እንጂ ድምቅ ያለ ነው። በርበሬም ስላበዛውበት ጉንፋን ላይ ያዘው ሰው ስለሆነ ማለት ነው። እና ውዶች እንግዲህ እንደነገርኳችሁ እየገባችሁ አበረታቱን። ጎበዝ በርቺ። ደግሞ በርቺ ብቻ አይደለም የሚጎል ነገር ካለ የሚስተካከል ነገር ካለም ደግሞ ጻፍ አድርጎልኝ። ሁሌማ መበረታታትን ሳይሆን የሆነ የሚጎል ነገርን ካለ ይሄ አስተካክሉ፣ ይሄን አስተካክሉ የሚባልን ኮመንት ብታስቀምጡልን ለእኛ ጥሩ ነው ማለት ነው። የተሻለ ነገር ይዘን እንድንቀርብ ያው ባለን ሰዓት ባለን እንትን እየሰራን ያለ ነው ማለት ነው። በነገራችን ላይ እንደዚህ ወጣ ብሎ ለመስራት ለእኛ አይመቸንም። ምክንያቱም አይመቸንም፣ አይፈቀድልንም። ያው ያለንን ነገር ተጠቅመን ነው እንደዚህ የምንሰራው። እንደዚህ ሰርተን ስናመጣ ደግሞ ያው በተቻላችሁ አቅም ብታበረታቱን። የተሻለ ስራ እኮ ይዘን መምጣታችን አይቀርም የሆነ ቀን። እዛ ድረስ ደግሞ ባለን ነገር ይዘን እየቀረብን ወይም ያለን ነገር ይዘን ስንቀርብ ደግሞ እናንተን እያበረታታችሁ መሄድ አለባችሁ ማለት ነው። ለምታበረታቱን በጣም አድርጌ አመሰግናለሁ። እንዲሁም ደግሞ በውስጥ ገብታችሁ ራሱ ጥሩ ነገር ሰርቼ እንድለቅ የምትመክሩኝ እህቶች ያላችሁ በጣም አድርጌ ነው የማመሰግነው። እግዚአብሔር ያክብርልኝ፣ እግዚአብሔር ይስጥልኝ። ለእኔ እንደምታስቡ መድኃኔዓለም ክርስቶስ ለእናንተም የተሻለው ነገር ያርግላችሁ፣ ያስብላችሁ ነው የምለው። ከልብ ነው የማመሰግናችሁ። በጣም ልብ ወርቅ የሆናችሁ እህቶች አላችሁ። እውነቴን ነው የምላችሁ። አንዳንዴ እንኳንም እዚህ መንደር መጣሁኝ ብዬ የምልበት ጊዜ አለ እና እናንተን ለማመስገን ቃላት የለኝም። በጣም ነው የማመሰግነው። ክበሩልኝ። እግዚአብሔር አምላክ የልባችሁን መሻት ሁሉ ይፈጽምላችሁ ላለው ሌሎቻችሁም ደግሞ ያው እርስ በርስ እንበረታታላለው። እንግዲህ የዛሬ ስራዬ ይሄን ይመስላል። በሚቀጥለው ደግሞ በሌላ ወይም በተሻለ ስራ እስከሚመጣ ድረስ መልካም ጊዜ ይሆንላችሁ ውዶቼ።